ምን አይነት ጭካኔ ነው? 16 ዓመት ሙሉ በሆዷ ጽንስ ይዛ ባለቤትሽ ሞቷል ተብሎ ተነግሯት ልጇን ለማሳደግ እድሜ ልኳን በሐዘን የቆረመደች እናት ታሪክ ይዤላችሁ የቀረብኩት። እንደምታውቁት ሰሞኑ ላይ ንቁ ፖድካስት ላይ የቀረበችው እህታችን ታሪኳን ስታጋራ የብዙዎችን እንባ አፍስሳለች። የብዙዎች ሰው መነጋገሪያ ሆናለች። እኔ ግን ቀልቤን የሳበው ከልጅቷ አሳዛኝ ታሪክ ይልቅ እናትየው ለፍቅር ስትል የከፈለችው መስዋዕትነት እጅግ በጣም አስደንቆኛል። 16 ዓመት ሙሉ ባለቤትሽ ሞቷል ተብላ ፀጉሯን እየተቆረጠች ጥቁር ልብሷን ከላዩ ላይ ሳታወልቅ ከባሌ ውጪ ሌላ ወንድ አላቅም ብላ ስጋውና ደሙን ተቀብላ በቅዱስ ቁርባን ታትማ የኖረች ለፍቅር ስትል ዘመኗን የጨረሰች እጅግ ምስኪን እናት ታሪክ ልቤን ነክቶታል። እናት እንግዲህ አንድ ድርጅት ውስጥ በጽዳትነት ስራ ትገባና ወደ ስራ ቦታ በምትሄድበት ሰዓት ላይ የድርጅቱ ማናጀር ቤቷ ሆኖ ታገኘዋለች። ባለቤቷ እንደሆነ ስታይ ትደነግጥና ራሷን ስታ ተወድቃለች። አንስተው ሆስፒታል ይወስዷታል። በነጋታው ትሄድና ሞተሃል ተብልዬ ይህን ሁሉ ዓመት ያሳለፍኩት እኔ ሚስት ነኝ ትለዋለች። እሱ ግን ከማዘን ይልቅ ሽጉጥ አውጥቶ ዘበኛ ጠርቶ አሽቀንጥሮ በደረጃ ላይ ይጥላታል፣ ወርውሮ ይጥላታል። ይህን መቋቋም ያቃታት እናት ግን በሯን ዘግታ የተለያዩ መድኃኒቶችን ትጠጣለች። ወደ ሆስፒታል ይወስዷታል። ከብዙ ስቃይና መከራ በኋላ እቺ ትረፍ ያላት ነፍስ ትተርፋለች። ልጇም እንደደረሰችላት ስታቅ ቤተሰቦቹን ስልክ ደውላ ያለውን የህይወት ታሪኳን ሁሉ ተናግራ ጠቅልላ ወደ ገዳም ትገባለች። በጣም ልብ የሚነካ ታሪክ ነው። ሙሉውን ገብታችሁ ደግሞ በንቁ ፖድካስት ላይ ብታዳምጡት ታትርፉበታላችሁ። በጣም ውስጤን ስለነካኝ ነው ያጋራኋችሁ። መልካም ቀን ይሁንላችሁ።